እኔ አሁን ከዚህ በፊት አንተ ስለነሱ መልካም ነገር ስታወራ ስለደም ስለ ሳሚም ስታወራ ሰማለሁ ግን እንደዚህ በአካል አልተዋወቅንም አሁን ደግሞ እኔ ትንሽ ፈርቻለሁ ግንኙነት ያለን ነገር እንግዲህ ቀስ በቀስ ደግሞ ያለውን ነገር እንሰውቃለን ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ እኛ አለን እግዚአብሔር አምላክ እንግዲህ የተመሰገነ ይሁን እንግዲህ ውድ ቤተሰቦቼ ያው ሰሞኑን ትንሽ ጠፍቻለሁኝ ያው በተለያየ ስራ ምክንያት አልተመቸኝምና ቪዲዮም ወደናንተ ያደረስኩኝ አይደለም እንግዲህ ውድ ቤተሰቦቼ ያው ዛሬ ደግሞ መጥቻለሁኝ ያው መተናል ለካ አያችሁ ለካ እንደ ድሮ መስሎኝ እኮ ነው እና ዛሬ እንግዲህ ያው አብረን መተናል አንዴት ያለች አጠገቤና እንዳያችሁት እዚህ ጋርም የተወሰነች ፕሮግራም ማክበሪያ ነገር አለችና ትንሽዬ ፕሮግራም አለች ፕሮግራምም አትባልም በነገራችን ላይና ፕሮግራሙ ያው የሚከበረው የት ነው እነሳሚ ቤት ነው እና ወደ እነሳሚ ቤት እየሄድን ነው ማለት ነው እንግዲህ ፕሮግራሙ ምንድነው እንዴት ነው ልትሉ ትችላላችሁ አሁን እዚህ አንነግርም አዎ መናገር የለብንም ስለዚህ ሃይላይቱን ይሄናል ካልናችሁ እንግዲህ ምንድነው ለምንድነው ፕሮግራሙ ምንድነው ማለታችሁ ስለማይቀር ያው እንግዲህ ያለውን ነገር እዛ ላይ ታውታላችሁ ብዬ አስባለሁኝና እንግዲህ ምትይዋለሽ ያው እንግዲህ በዚህ አጋጣሚ ያው አሁን እንደዛሬ አብረን ከቡዜ ጋር እንግዲህ ያለውን ነገር እኔም ተዋወቃቸዋለሁ ቤተሰቦቻችን በቃ ባጭሩ ግን እኔና ቡዜ እንግዲህ አሁን ወደነ ሳሚ ቤት እየሄድን ነው ያለውን ነገር እናወራለን ማለት ነው በሂደት እንኳን ቆይታ ብዙ ወደ ሳሚ ቤት አዎ እንግዲህ ያው እነ ሳሚ ይሄን ነገር ማለት አያውቁም ማለት ፕሮግራሙ ያው የነሱ ነው የሚከበረው ያው ለነሱ ነው ነገር ግን ያው ትንሽ ጊዜው ቢሄድም በተለያየ ምክንያት ያው አላከበሩ እንግዲህ እንደዛ ስራቸው ምንድነው የሚለውን ነገር እዚህ ላይ ተራራራሉ ብዬ አስባለሁኝና እነሱ ያውቁ ድንገት ነው የምንገባው እሺ ያለውን እንግዲህ ያው ከተባረርንም እንመለሳለን ድንገት ሄደን አስደነግጣቸዋል በቃ ይሳካልናል ብዬ አስባለሁ ያለውን ነገር ከተመልካቾች ጋር አብረን እናያለን ቤተሰቦች እንግዲህ ያው ብዙ ያለበትን ነገር ታውቃላችሁ እስቲ የተወሰነ አየር ያለውን ነገር እንቀይር ብለን ነው እንግዲህ መልካሙን ይጣማችሁ በላል አሜን እንግዲህ ያው ለሰፈሩ አዲስ ነሽ እንደው እንዴት ሰፈሩ እንዴት አየሽ ሰፈሩ ከሞላ ጎደል ምንም አይልም ከሞላ ጎደል በእውነት እኔ ለመጀመሪያ ጊዜ ስመጣ እንደዚህ ሰፈር አለ ወይ እያልኩ ነው ለራሴና እና ጥሩ ነው በርግጥ እንዴት እዚህ ትኖራላችሁ እያልሽ ነው እንግዲህ በርግጥ እኔም ወጥቻለሁ እዚህ አልኖርም በተዘዋሪ እንግዲህ እነሳሚ እንዴት እዚህ ይኖራሉ እያልሽ ነው በእውነት ከባድ እና ውድ ቤተሰቦቻችን እንግዲህ ወደ እነሳሚ ብሎክ ደርሰናል ታያለሽ ዛሬ እንግዲህ ስቴት እንደምገቢ እናያለን ያው አንተ እንግዲህ ሆኖ ነገር ማየት ነው ተመልካቾቻችን ምን እንደፈራው ታውቂያለሽ እንዳያባረው ለምን መሰለሽ ያው የሚወጣለን ተብሎ መነገር ነበረባቸው ፕሮግራም መያዝ ነበረበት አሁን ይደነግጣሉ ያው አሁን እነሱን ደስ ለማስባላት ቢሆንም ያስባሉ ቢደነግጡ የተጨናንቁ ያስባሉ ካልተረዱማ አስቀምጠን እንመለሳለን ኧረ በራቸው ላይ አስቀምጬ ነው የምመለሰው ምን ደግሞ ደረጃው ራሱ አልቅም እኮ ብታይ ሊፍት የሌለው ቦታ እኔ ተሰቃየሁ ታውቂያለሽ በዚህ ሁኔታ ከተመለስን በጣም ወደ ታች እኮ ችግር የለም ወደ ታች ቀላል ወደ ላይ ስትወጪ ነው የሚከብደው እንግዲህ ውድ ቤተሰቦቻችን ያው እነሳሚ በር ላይ ደርሰናል እስቲ
ሳሚ ማለት እኮ ወንድሜ ገኒም እህቴ ነች። እኛን የሚያስፈራ ነገር መጀመሪያ ማስታወቅ ነበር። በዚህ ሳሚ ማለት እሱ ነው። ሳሚ እንዴት ነህ? አስደነገጣችሁ? ደህና ነህ? አስደነገጣችሁ ማለት ገኒስ የት አለች እንዴ? ገኒ ደህና ነሽ ወይ? የምን ጉድ ያለ ብለሽ ሳትነግሩን? ለቤተሰብ ይነገራል እንዴ? ለቤተሰብ እኮ አይነገርም። ምንድን ነው የሚባል ነገር አለ? ገኒ ደህና ናችሁ? ምን ነው ምንድን ነው ብዬሽ ነው? ኧረ ምንም የለም ሰላም ነው። ኧረ ሰላም ነው። ቤተሰብ ዘመድ እንጠይቅ ብለን ነው። አይደወልም? እንዴት አለ? ኧረ ምን ችግር አለ? እንመጣለን ተብሎ ይደወላል እንዴ? እንመጣለን ብሎ መደወል ማለት እኮ ለሌላ ወጪ እንትን ማድረግ ማለት ተዘጋጁ እንደማለት ነው። እናንተ ደግሞ ቤተሰብ ናችሁ፣ ወጪ እንድታወጡ አንፈልግም እኛ። ቁጭ በይ አደንግጭ፣ ቁጭ በይ። ኧረ እና ምን እናስደነግጥም አይደለን? እሱ እንግዲህ ሳሚ ነው፣ በጣም ወንድሜ ነው። እሷም እንግዲህ ገኒ ነች፣ የሳሚ እናት ነች፣ ታላቅ እህቴ ነች። ማን እንበላል እና እንግዲህ አይ ቀስ ብሎ እያስተዋወኩ እኮ እና ያው ማለት እንደ ቤተሰብ ከጎን ያሉት እነሱ ናቸው። እና እንግዲህ ያው ተዋውቋት ማለት አንድ እንግዲህ ይዤ መጥቻለሁ። አይ እውነት አደንግጦ ሆናች። በእውነት ጥሩ ላይ አይደላችሁም። ግራ የሚያጋባ ነገር አይደለም። ያው እንግዲህ የቤተሰብ ኧረ ምንም የለም። ዘመድ እንጠይቅ፣ ዘመድ ላሳይሽ ነው። ያው እንግዲህ ማለት ወቅቱ የጾም ወቅት ቢሆንም ያው የጾም ኬክ ነው፣ እሱ ችግር የለም። መቼም ያው የሰኔ ጾም ሆኖ ይታወቃል። እና ዘመድ ሲጠየቅ ያው መቼም ባዶ እጅ እንደማይኬድ ባህላችን ነው፣ ታውቃላችሁ። ለዛ ነው እንግዲህ አዲስ ነገር የለም ልላችሁ ፈልጌ ነው። እንግዲህ ስምሽን አታስተዋውቂ? እኔ እንጃ። እኔ በእርግጥ እኔ አሁን ከዚህ በፊት አንተ ስለነሱ መልካም ነገር ስታወራ ስለ ገኒ ስለ ሳሚ ስታወራ ሰማለሁ፣ ግን እንደዚህ በአካል አልተዋወቅንም። አሁን ደግሞ እኔ ትንሽ ፈርቻለሁ በእውነት። ያስፈራ ነገር የለም። አላቅም በዚህ መልኩ ይሁን በሌላ መልኩ መታወቅ ያለብን ባላቅም፣ ግን በቃ አለ አይደለ ምን ብዬ መናገር እንዳለብኝ እኔ ፈራሁኝ በእውነት። አዎ ወቴልች እኔ ማጣጣም ተቆግራ ገባች። አንመሳሰልም ነው። እኔ ጠቆርላለሁ። ያው የእናት ወድ ነው። አዎ ለዛ ነውና ትንሽ ደግሞ ወንድ ልጅ ጠቆር ሲል ሴቶች ቀላ ሲሉ አይሻልም? እና ቢያንስ እንደው ለመግቢያ ያክል ስምሽን እንኳን አታስተዋውቂም? እኔ እንግዲህ መግቢያ ላይ ያክል ካልኩ፣ አንቺ ደግሞ እንግዲህ ስለራስሽ ወይም ደግሞ ስለነሱ በምታየው ነገር እስቲ ወይም ደግሞ ከነገርኩሽ አንፃር ያው አንዳንድ ነገር ባያችን። ገኒ ያው እኔ ሃይማኖት እባላለሁ እና ከዚህ በፊት በሚሆኑት ነገሮች ሁሉ ከበስተኋላ ሆኜ አንዳንድ ነገሮችን የምነግረው በቃ አይደለ መንገዶች በዚህ በኩል ብታረግ ብዬ
ከዜድ ጋር ባሉት ነገሮች ሐሳብን የምነግረው ከኋላ ሆኜ እኔ ነገሮችን አንዳንድ ነገሮች ማማከረው ሆኜ ነኝ። ያው እሱ ቆይቷል ሲሄደን እንደዚህ እንንገር ምናምን ብሎኝ ነበረ። ግን እኔ ትንሽ አይተን እንረጋጋ፣ አሁን ላይ ትንሽ ያለው ነገር አስቸጋሪ ነውና በሚቀጥለው ጊዜ ላይ ባይሆን እግዚአብሔር በፈቀደ ሰዓት ይሆናል ብዬ ነበረ ያሰብኩትና ያው ዛሬ ይሆን ብሎ መጥቻለሁ ማለት ነውና ከበስተኋላው ያለው ሴት ነኝ። በርግጥ ራሴን እንትን አላልኩም ነበረ እስካሁን ባለው ሁኔታና ይህ ነው የእናሱ ግንኙነት ያለን ነገር። እንግዲህ ቀስ በቀስ ደግሞ ያለውን ነገር እናሳውቃለን። እንዲህ ስል ግን በእውነት ያው ማለት ቤታችሁ ደፍሬ ስለመጣው በጣም ይቅርታ። ያው ባልጠበቅኩ ቀን ነው እሱም እንትን ያለኝ ለኔ ሐሳብ ነበረን፣ ግን ቀን ይሄንን ነው ቀን ብለን እኛ አልወሰንም ነበር። በጣም ነው ይቅርታ የምጠይቀው። አልገባኝም። ገብቶሃል አንተ ሳሚ ያነጋገረ እኔ ምንም የገባኝ ነገር የለም። እስኪ ግልጽ ማለት ከስተዋላ ነበር የገባኝ ነገር የለማ። እኛም እኔ በእውነት ውስጤ በጣም ተጨንቋል ስልሽ እኔ ከኋላው ነበር ከስተዋላ እስቲ ምንም የገባኝ ነገር የለም። ምንድነው ግንኙነታችሁ ምንድነው? እስቲ ግልጽ አድርጊልና የዛችን ደግሞ እንግዲህ እንትን ስንል እስቲ አንቺ ደግሞ ምንድነው የገባን ነገር የለም። ለዛ ነው እሺ ይቅርታ። ችግር የለውም። እዚህ ላይ እንኳን ቢያንስ ያው እንግዲህ ማለት ግልጽ ይመስለኛል። ግን እኔ እንጃ ማለት ያው እሷ እንኳን ለመንታት ፍቃደኛ አይደለችም። እኔ ነኝ አስገድጄ ይዣት የመጣሁት። ማለት ቤተሰብ ማስተዋወቅ ብዙም የኛ ያክል ይቅርታ ያስብላል ብዬ አላስብምና ያው የተፈጠረውን ነገር ማለት ታውቃለች። እንግዲህ ከበስተጀርባ ስትላችሁ በሐሳብም በምክርም በተለያየ ነገር እንደዚህ ማለት ያው ቪዲዮ አንስራ ካሜራ ላይ አትግባ እንጂ በስተኋላ ብዙ ድጋፎችን ብዙ ምክሮችን ማለት ስትሰጠኝ ያው እንደነበረ ለማለት ነው። አገላለጿ ትንሽ እንትን ቢልም በዛ ነው እናንተ እንግዲህ መረዳት ያለባችሁና ያን ሁሉ ደግሞ ከኔ ጎን ስለሆነች ይህ ስታግዝ ስለነበረ የግድ ደግሞ ያው ከቤተሰብ መተዋወቅ ስላለባት እስከመቼም ደብቄ መኖር ስለሌለብኝ እንግዲህ ዛሬ ያው አይናችንን በጨዋሽተን እናንተ ቤት መተናል ልትሽ ነው ገኝ ከዚህ በላይ እንግዲህ አንችልም። እኔ ከዚህ በላይ አልችልም። ከዚህ በኋላ እንግዲህ በሚሆኑት እኔ አልችልም። እንግዲህ መናገር ካልፈለጋችሁ ግልጽ እንደዚህ አሁን እንግዲህ ቪዲዮም እየተደረገ ነው። በዚህ ላይ ሚዲያ ላይ እንትን ይላል። ስለዚህ ግልጽ ተናገሩና ለሚዲያ ለሚያዩትም ግልጽ እንዲሆኑልን ማለት በስራ ነው በርታ ምናምን የምትይው ወይንስ ሌላ ነገር አላችሁ? በቃ ግልጽ ነው። እኔ የምፈልገው ለምን እኔ እኮ ጨነቀኝ። ያዳረቅናቸው ግን የድራቋ እነሱ ናቸው ምን የሆነ ጥያቄው እንዴ ለተመልካቾችም ግልጽ እንዲሆን እዚህ ጋር ገባኝ። እንዴት ነው የመስቀለኛ ጥያቄ አስፈላጊ? እኔም የሆነ ውስጤ የሆነ እንትን እንድል ማለት ነው እንድቀበል። አሁን ከዚህ እንጃ በምን አሻሽል እናስረዳቸው? እኔ እኮ ግራ ገባ። አሁን ይሄ ግልጽና ግልጽ ነው በእውነት እንዴት ብዬ ገን ልንገራችሁ። ያው በሂደት ደግሞ ያለውን ነገር ትረዳላችሁ ብዬ አስባለሁ። ለአሁኑ ግን ያው ያስረዳንበት መንገድ ያው ሌላ ጊዜ መሆን ያለበት እንግዲህ እንኳን ወደ ቤታችን በሰላም መጣሽ ነው የሚባለው። ዋው በቃ እንግዲህ ያለው እንግዲህ እሱን ለእናንተ ይሁን ለእኛ ይሁን አልታወቀም ማለት ያው እንደዚህ ሲታይ ያው ኬክ ነው። በእርግጥ ውስጡ ላይ እንግዲህ ምን እንዳለ አይታወቅም። እስቲ ሲፈታና ጋሻ በቃ እንኳን ደህና ቆያችሁ። ያው እንግዲህ አንቺ ሃይማኖት ስለሰል የኔ ስም ቀድመሽ አውቀሻል። ገነት ነኝ። እሺ እሱ እንግዲህ ሳሚ ነው። እናትና ልጅ ነን። እሺ በጣም ጥሩ ሰዎች ናቸው። ስለዚህ እንግዲህ ቡና ላፍላ ቡናው ይቆይች
አንተን እንደዚህ ማየታችን አሪፍ ነው። ተረጋግተን እንዴት የተሻለ ሁኔታ ያንተ ደስታ ለእኛም ደስታችን ነው። ዋናው ደስታ አንተ ደስ እንድልህ ነው። እንግዲህ ምን መሰላቸው ሰው ቢከፋው ምንም የሚያመጣው ነገር የለም። ያው ምናልባት ብዙ ነገር ሊሰማ ይችላል፣ ግን በንዴት በተለያየ ነገር የሚመጣ ነገር የለም። ውስጡን ሰው ምንድነው በቃ በደስታ እንትን ካላለ አስቸጋሪ ነው። ለምን መሰላችሁ ሰው ሺህ ዓመት አይኖርም። እስካለ ሰዓት አስቦ ተሳስቦ ደስተኛ ሆኖ መኖር ግድ ነው። የማስበው እንግዲህ እስከዛ ነው። ስለዚህ እኔ ተናደድኩም አበድኩም ምንም ማረኩም ራሴን ከመጉዳት ውጭ ምንም የሚመጣ ነገር የለም እና ለዛ ነው። አይዞሽ ወደ ራስሽ ተመለሽ እንዴ ሀሳብ ሄድኩ እና ቡና ይፈላላችሁ። ቡና ላፍላ እንግዲህ በባዶ ቤት እንዴት ይሻላል? ቡና ትጠጫለሽ? ቡና ይቅርብን አይሻልም? ያው ደግሞ ማለት ነው እንግዲህ ሰው ቤት መጥቶ ይቅርብን ነው ትንሽ ይከብዳል። እንግዲህ ይፈላና አይሻልም? ሳሚ ይፈላና እስቲ ይህችን ኬክ ተከፈትና እኔማ ከማስቸግራቸው ችግር የለም። ለምን መሰለሽ በባዶ ቤት ያለ ፕሮግራም መተን በጠዋት ያው ቢሆንም እኛ ያል ቡና ፕሮግራም የሚያስፈልገው አይደለም። ይሻላል። ለሌላ ጊዜ ደግሞ በሰፊው በዝግጅት ፋ አድርገን ምናምን ነገር እንትን እንላለን። ምን እንደሆነ ምሳና ሌላ ጊዜ በሰፊው አይ ተጨማሪ ችግር የለም። የሚያስፈልጉ ግብአቱን እኔና አንቺ እናሟላና ቡና ይፈላል። ዘና ፈታ ብለን እንሄዳለን ማለት ነው። አይሻልም?